እሺ ወደ ጥያቄ ስገባ እንግዲህ ኤርፖርት ላይ ያለው ነገር ምን ይመስላል? እንዴትስ ነው ያለፍሽው? ስንት ኪሎ ነው የሚፈቀደው? እና ማሽነሪዎችስ ስንት ማሽነሪ ይዘሽ አለፍ? ስልኮችስ የሚል ጥያቄ ነው። ሰላም ውድ ቤተሰቦች እንዴት አላችሁ? እኔ ጋር እግዚአብሔር ይመስገን። በነገራችን ላይ የኔ አጭር መልስ ነው የምሰጥሽ እህት አለም። ምክንያቱም እኔ ምንም ነገር ይዤ አልመጣሁም። ምንም ነገር ማሽነሪ ምናምን ከስትሽዋል ውጪ ምንም ነገር ይዤ አልመጣሁም። በቃ ምንም ነገር ይዤ አልመጣሁም። ስልክም ብትሉ የራሴ የምጠቀምበትና መጀመሪያ ከኢትዮጵያ ይዤ ሄድኩት 2 ስልክ ነው። በቃ ሌላ ምንም ነገር አዳዲስ ነገር እየገዛሁት ነገር የለም። ለምን ሁሉም ነገር እዚህ አለ። በነገራችን ላይ ብዙ ጊዜ ባትሸወዱ ደስ ይለኛል በእንደዚህ አይነት ነገር። ከዛ አሁን ምንም ነገር የለም ብለን ብዙ የምናግበሰብሳቸው ነገሮች አሉ። ከማሽነሪ ጀምረን የተለያዩ ሁሉ ነገር ዛሬ ሀገራችን ላይ ገንዘቡ ይኖር እንጂ በምትፈልጉት ሳይዝ፣ በምትፈልጉት መጠን፣ በምትፈልጉት ዋጋ እንደገናም ደግሞ ስራ እንደምትጀምሩት አይነት ለስራም ከሆነ ለቤታችሁ መጠቀሚያ ከሆነ እንደዛው ኢቭን ቤታችሁ ያልተስተካከለ ማረፊያችሁ በስርዓት ያልተስተካከለ ከክራይ ቤት የሆነባችሁ ልትኖሩ ትችላላችሁ። ኢቭን ቤታችሁም ሆኖ ራሱ በቃ ያን ዕቃ የምታደርጉበት ነገር መጀመሪያ መስተካከል አለበት። ሁሉ ነገር ሀገራችን ላይ አለ። ገንዘቡም አይመጣጠንም። እውነቱን ስነግራችሁ እሱ ጋር ያለው እንደውም ውድ ነው። የሚገርማችሁ ነገር በእውነት እሱ ጋር አሁን እኛ ስንገዛው በእነሱ ሀገር ብር እርካሽ ሊመስለን ይችላል። ወደዚህ ሲመነዘር ደግሞ በጣም ውድ ነው። ስለዚህ አንደኛ አስቡት፣ ኪሎ ትንሽ ነው። ከተረፈባችሁ ደግሞ ምን ታደርጋላችሁ? ከፋይ ናችሁ። በአሁኑ ሰዓት በጣም ኪሎ እያሳነሱ ነው ያሉት፣ በፊቱ አይደለም። እና ሲቀጥል እንደገና ደግሞ ኤርፖርት ላይ ራሱ ያለው ትግል፣ በዛ ላይ ሻንጣ እንዴት እንደሚወረወር ብታዩ፣ ሻንጣ ሲወርድ ማለት ነው እንዴት እንደሚወረወር ወደ ኤርፖርት ሲገባ፣ ማሽን ላይ ሲገባ እንዴት እንደሚወረወር ብታዩ፣ እቃ አይደለም ቀርቶ ልብስ ሻንጣ ሲጀምር አትመኙም አልኳችሁ። ይፈነዳል ሁላ። እግዚአብሔር ነው የምላችሁ፣ በጣም የሚወረውሩት። እና ስለ ባትገዙ ባይ ነኝ። እውነቴን ነው የምላችሁ። ምክንያቱም ለጊዜው እንዳላችሁት አሁን ኢትዮጵያ ገብቼ ስለማልገዛው እንደው ገዝቼው ልሂድ የምንለው ነገር አለ። በእርግጥ ማለት ነው በቃ አስፈላጊ ከሆነ ትገዛላችሁ። ግዴታ አስፈላጊ ከሆነ ኢቭን ዛሬ ባትገዙት ነገ ጠዋት ትገዙታላችሁ። ቤታችሁን አስተካክላችሁ መጀመሪያም የሆነውን ነገር ስራም ከሆነ ስራ ስትጀምሩ የሚያስፈልጋችሁን ነገር። ስለዚህ በዛን ሰዓት እንደዛ ማድረግ ይሻላል እንጂ አሁን ላይ ዕቃ አምጥቶ ማጉላላቱ እንደገና ደግሞ ትርፉ ሸክም ነው፣ መንገላታት ነው። ኤርፖርት ላይ ያለ ፈተና እግዚአብሔር፣ ሻንጣ ይዛችሁ ስትጓጓዙ ያለው መከራ እኔ ነኝ የማውቀው እንዴት እንደሚያስቸግር የእውነት እዛ እስክትደርሱ ድረስ ራሱ ያለው ፈተና ማለት ነው። እኔ እንደውም ሰዎች የሸኙኝ በዲሊቨሪ ነው እና እግዚአብሔር ይስጠው፣ ሰውየው በጣም ጥሩ ሰው ከመሆኑ የተነሳ ውስጥ ላይ ድረስ አግዞኝ አስመዝኖልኝ ጭምር። ከዛ እቃ ተርፎብኛል። እቃ ተርፎብኝ 5 ኪሎ ነበር የተረፈብኝ። 5 ኪሎ አብሬ ለማሳለፍ ስፈልግ ማለት ነው 60 ድርሃም አሉኝ ማለት ነው። 60 ድርሃምን በ50 ብር አብዙት እንግዲህ ወደ 20 ሺህ ምናምን ተጠጋ አይደለም። ስለዚህ እኔ ለዚህ እንደዚህ አላወጣም ብዬ በመሰረቱ ሲስተርም ስለነበረች እሷ ጋር ትቼ ልጁ ይዞልኝ እንዲሄድ አድርጌ እኔ ዝም ብዬ ምንም ወጪ ሳላወጣ ምንም ኪሳራም ሳልን ማለት ነው አይደለም የ20 ምናምን ሺህ ብር ዕቃ ቀርቶ እዛ ወይ የ5 ሺህ ብር የሚያወጣ ዕቃ አይደለም ኢትዮጵያ ላይ መጥቶ ማለት እዛ ሻንጣ ውስጥ የነበረ ዕቃ ትቼው ነው የመጣሁት። ኢቭን እሷ ባትኖር ራሱ ጠይቀው ነው የምመጣው እንጂ አልከፍልም። እውነት ለመናገር በጣም ኪሳራ አለው እና በጣም ኤርፖርት ላይ ደግሞ በአሁኑ ሰዓት በጣም ጨምሯል። ባጭሩ በቃ ገንዘባችሁን ያዙ። በቃ እውነት እዛ ሄዳችሁ ምንም የረባ ነገር ሳትገዙ በጣም ብዙ ሪያል ወይም ድርሃም ወይም ዶላርም ሊሆን ይችላል በየቦታው ያላችሁ ብዙ ገንዘብ ነው የምታጠፉት። ወደ ኢትዮጵያ ግን ስትመነዝሩት ያ ገንዘብ ቢሆንም ይሻላል እና ስለዚህ ሀገር ላይ ገብታችሁ ሁሉ ነገር ስላለ ከዚሁ መግዛት ይቻላል ነው። እኔ አንድ ነገር ይዤ አልገባሁኝም። በመሰረቱ ልጆች እዛ አንተ ሲሉ አይቻልም። ማሽነሪ እንትን ያሉበት ሻንጣ ተፈቶ በስነ ስርዓት እያንዳንዷ ልብሷ እንደዚህ እየተራገፈ ውስጥ ላይ የያዘችው ስልክ ምናምን ያየው የለ በካሜራ ስለሚያዩት እያንዳንዱ ስልክ ምን እየወጣ በቃ እያንዳንዱ ማሽን የሆነች የቡና መፍጫ ምናምን ነገሮች ሁሉ ጁስ መፍጫ እነሱ በስነ ስርዓት እንዲች እየተበጠሩ ነበር የሚታዩት። የራሱ የነበረው ድካም እዛ እንደገና በእውነት በጣም ነው የሚያስቸግረው። እውነት ለመናገር ድካም አለው ከምላችሁ በላይ እና ሊጠፋ ሁላም ስለሚችል ከባድ ነው። አንድ እሱ ነው። ሁለተኛ ደግሞ ሁሉ ነገር ሀገራችን አለ በቃ አለቀ። እና ሻንጣ ደግሞ ይፈታሉ ወይ ብለሽኛል። ሻንጣም አይፈቱም ማለት ይሄ እንዳልኳችሁ ማሽነሪ ያለበት ብቻ ካልሆነ በቀር ዝም ብለው ሻንጣ አይፈቱም። ኖርማል ሻንጣ ልብስ ምንም ነገር ከሌለበት አይፈቱም ማለት ነው። የሆነ ነገር ካለ ካሜራ ስለሚያየው የግድ ፈታችሁ ማሳየት ማስፈተሽ ግድ ይላል ማለት ነው። ዝም ብሎ ኖርማል ልብስ ነገር ከሆነ ግን ምንም እንትን የሚሉት ነገር የለም፣ ይመዘናል፣ ያልፋል ሻንጣው ማለት ነው። እና ስለዚህ እግዚአብሔር ይመስገን ዛሬ ላይ ኢትዮጵያ
እውነቴን ነው የምላችሁ። አዲስ አበባ በቃ ምን ልበላችሁ፣ ዳግማዊ ዱባይ ይበሏት። በቃ ዳግማዊ ዱባይ ይበሏት አዲስ አበባ። እመቤቴን አይደለም አዲስ አበባ፣ በተለያየ ቦታ ራሱ በአሁኑ ሰዓት እቃዎች በቃ እንትን እያሉ ነው። የዘመናዊ እቃዎች እየገቡ ነው፣ እየተሸጡ ነው፣ ህዝብም እየተጠቀመባቸው ነው። ስለዚህ እኛ ድካም ብቻ ነው ከሱ ጋር ማርያምን። እንደገና ደግሞ ኪሳራ ነው፣ በጣም ውድ ነው፣ በጣም ውድ ነው። ለምሳሌ ይህ ተደራራቢ ብረት ድስት ራሱ እዛ ሴትዮ ይገዝታል 400 ምናምን ብር ነበረ ይመስለኛል። እና እዚህ የሚገርማችሁ ወደ 6000 ምናምን ነው። እንግዲህ ዛ 400ን በ50 ብር ስታበዙትና 6000 ብርን እስኪ አስቡት። እንግዲህ አሉ ትንንሾች ነኝ መካከለኛ ግን ቆንጆ የውጭዎቹ ድስቶች ማለት ነው። በጣም ገረመኝ። በቃ ያን እቃ ይዤው መጥቼ ቢሆን እንዴት እናደዳለሁ በሚል ማለት ነው። እና እሱን እቃ እኔ አልገዛሁትም። በነገራችን ላይ ቤት ሳስተካከል እገዛዋለሁ ብዬ አስባለሁኝ ማለት ነው። እና ምንም ችግር የለውም። ነገሮችን እያስተካከላችሁ ገባችኋል። እቃችሁም ከሚጎዳ ሻንጣ ውስጥም ሆኖ ወይም ደግሞ ቦታ ቤት ሳታስተካክሉ በስርዓት ወይም የምትኖሩበት ቦታ ልክ አሰባችሁበት ቦታ ላትኖሩ ትችላላችሁ። ስትመጡ ነገሮች ሁሉ እንደነበሩ አይሆን፣ ሊቀያየሩባችሁ ይችላሉ። ስለዚህ መኖራችሁን የምትኖሩበትን ቦታ በስነስርዓት አረጋግጣችሁ ስራ ልትጀምሩ ስትሉ የሚያስፈልጋችሁ ነገር ገንዘቡ ካለ ቆጠብ እያደረጋችሁ ምን ታደርጋላችሁ? ትገዛላችሁ። አንደኛ እቃውም ተመሳሳይ ነው፣ ምንም ችግር የለም። የዱባይ እቃ አዲስ አበባ አለ፣ ምንም ልዩነት የለውም። ስለዚህ እንዲያውም ትራንስፖርትን ስትቀንሱ፣ ድካሙን ስትቀንሱ እንደውም እዚህ እየተሻለ ነው ዋጋው። በዋጋም ራሱ በምንዛሬ ስታስቡት በጣም ልዩነት አላችሁ ከምነግራችሁ በላይ ማለት ነው። እና በእንደዚህ ስለሆነ ምንም የሚያሳስባችሁ የሚያስጨንቃችሁ ነገር የለም። ብቻ እናንተ የእውነት ነው የምላችሁ፣ ለሁላችሁም ነው ይሄ መልእክቴ። ጠየቀችኝ እህቴ ብቻ አይደለም፣ ለሁላችሁም ነው። በሰላም እግዚአብሔር አምላክ በእውነት ነው የምላችሁ ከማይመስለን በሀሳብ በቋንቋ በሃይማኖትም ጭምር ሊሆን ይችላል። እንግዲህ ኦርቶዶክስ ሆናችሁ በሃይማኖት አትመሳሰሉ፣ ብዙ ፈተናዎችን አልፋችሁ ኢቨን ሙስሊሞች መሆናችሁ እንኳን ራሱ በሃይማኖት ብትመሳሰሉ ብዙዎቹ እንደ እንትን አይደሉም። በእውነት ነው የምላችሁ፣ በጣም ከባድ ነው። በቃ ይፈታተናሉ። በቃ ራስ ወዳዶች ስለሆኑ ጭምር ማለት ነው። እና ከዛ ውስጥ ወጥቶ እግዚአብሔር አምላክ ወደ ሀገራችሁ እንዲመልሳችሁ ነው እንጂ መጸለይ ለሌላው ነገር ይሄ ማቴሪያል ምናምን የሚለው ነገር ብዙም አትጨነቁለት። ሁሉ ነገር ፉል ነው። በቃ ሀገራችን ላይ እግዚአብሔር ይመስገን ለሀገራችን ሰላሙን ይስጥልን እንጂ ምንም ነገር ዛሬ ላይ ሁሉ ዘመን እኔ አንዳንድ ጊዜ የማያቸው ነገሮች ኢትዮጵያ ላይ ራሱ እውነቴን ነው የምላችሁ እንዴ እኔ የኖርኩበት ቤት ራሱ ምን አለ እስከምል ደረጃ ማለት ነው። በእውነት ነው የምላችሁ በእቃ ዙሪያ፣ በቤት ጽዳት፣ በቤት ዲዛይን፣ በክችኑ ብትሉ በቃ የክችን ካቢኔቱን ብታዩ በቃ እንዴት እንደሚያስደስት በእውነት ፍሪጁ ምን ሁሉ ነገር ተሻሽሎ ነው ያለው። በቃ የምታውቁ ታውቃላችሁ፣ ለማታውቁ ነው ይሄን የምለው። እና ስለዚህ ብዙዎቻችሁ እንደዚህ ብዙም አያሳስባችሁ። የሆነ እሱ ጋር የምታዩት ነገር እንደ ይዞ በገባው እንደዚህ ያጓጓል እኮ አውቃለሁኝ። እኔም ለምን የመጀመሪያ ሳውዲ በነበርኩበት ሰዓት ኢትዮጵያ ላይ ያኔ ብዙም አይደለም። እንደገና እኔ የክፍለ ሀገር ልጅ ስለሆንኩኝ እዛ የማየው ነገር ሁሉ ግን የሆነ በቃ ለእኛም ሀገር ምግብ መስሪያ ይሆናል ብዬ ማስበውን ነገር ይዤ መግባት ምኞት በጣም አለኝ። ኢቨን ካርጎ ራሱ አድርጌያለሁ በዛን ሰዓት ማለት ነው። ግን ካርጎን ባደርግ ኖሮ አንድ ብረት ድስት አንድ ፔርሙዝ አላደረኩም። በእውነት ነው የምላችሁ ያኔ ራሱን የተሸውጃለሁ። ልጅነት ልብሶች በቃ እኔ በአብዛኛ የዛን ሰዓት እውነት ለመናገር ወደ 2 ሻንጣ ይሆናል ሰዎች የሰጡ ልብስ ነበረ። በጣም የሚገርሙ ሰዎች ነበሩና ያን ልብስ አልጥለውም በሚል በቃ ይዞ ነው የገባሁት ማለት ነው። ግን ካርጎ ሳረግ ምን ያህል የሆነ የብረት ሳጥን ነው እስቲ ላለ አሁንም ቤት ውስጥ ማለት ነው። እና እሱን ራሱ እንዴት እንደሰባበሩት እየወረወሩ እየወቀጡ ማለት ነው። እውነቴን ነው የምላችሁ በጣም ነው የሚጎዳው ከምነግራችሁ በላይ ራሱ በጣም ነው የሚበላሽ። እና በሰንሳት እዛ ውስጥ የሆነ እቃ ቢኖር እኮ ከስር ያለው የሚሰበር ነገር ቢሆን ኖሮ እኮ በቃ አለቀለት እላለሁኝ። እና ብዙ ጊዜ አሁን እንደዚህ በልብስ በጣም ተጠቅልሎ መከራ ታይቶ ነው እንግዲህ የሚያልፈው። ሻንጣ ጥቅጥቅ ተደርጎ ብዙ በጥቂቱ ግልጽ የሆነልሽ ይመስለኛል እህት አለም። እስኪ ደግሞ ሌሎችም እንደዚሁ ማሽነሪ ነገር እንዴት እንዳሳለፉ ስንት እንደሚያሳልፉ ሌሎች ጋር ብትጠይቂ ደስ ይለኛል። እኔ እንግዲህ ራሴ እንትን ስላላልኩኝ ይሄ ነው ብዬ መናገር አልችልም። ግን ሲፈተሽ በአይኔ አይቻለሁ። ስንት እንደሚያልፍ ግን እርግጠኛ አይደለሁም። ስልክ ራሱ ስንት እንደሚፈቅድ አላቅም። ኢቨን ሽቶ ራሱ በቁጥር ነው ምናምን ሲባል ነበር እና አይኖ አላቅም። እንግዲህ እኔ ይዤ ገባሁት የተወሰነ ሽቶ ቢሆንም እሱንም ምንም እንትን ያሉኝ ነገር የለም። በትከሻ ሻንጣ ነበር ያስኩት። የሚገርመው ነገር እሱ እንደዚህ ሻምቦ ምናምን ነገሮች በእንደዛ ነበር አብዛኛውን ጊዜ ያስኩት ማለት ነው። እና ስለዚህ ምንም ማቀው
ነገር የለም። እርግጠኛ ነውበት ነገር ይሄ ነው ብዬ መናገር አልችልም ማለት ነው። ረፈ ውድ ቅመሞች በርቱ፣ አይዟችሁ፣ ያልፋል። የማያልፍ ነገር የለም። ነገር ግን እኔ በጣም ጊዜያችሁ ሲደርስ በጣም ያርበተብታል። በጣም በቃ የሆነ ያጨናንቃል። ምን ይዤ ልግባ ለከሌ ለራሴ የምትሉት ነገር ራሱ እከሌንም የሚሉትን ተዉ። ለከሌ ምን ይዤ ልግባ፣ ቤተሰብ ምን ይለኝ ይሆን፣ ለራሴስ ምን ያስፈልገኝ፣ በጣም ነው የሚያጨናንቀው። ይሄን አውቀዋለሁ ስሜቱን። ግን ኖርማሊ ይሄ ነገር አይጠበቅባችሁ። ብቻ እናንተ በሰላም መግባታችሁ ብቻ በቃ ማንም ምንም ይበላችሁ፣ ራሳችሁ ለራሳችሁ ነው መሆን ያለባችሁ። ማርያምን አትጨናንቁ። ምክንያቱም ጭንቀት በራሱ በጣም ብዙ ነገር ይፈጥራል። እኔ ስላየሁትና ስለማውቀው ነው። እኔ በአሁኑ እውነት ለመናገር ብዙም አልተጨነኩም። የመጀመሪያው ጊዜ ግን የምሬን ነው የምላችሁ በጣም በቃ በዛ ላይ ኪሎ በጣም እንትን ብዬ ስለነበረ አስባችሁታል። ሻንጣ በርሜል ተደርጎ አስባችሁታል። በጣም በዛ ብሩ ማለት ነው። እዛ በቃ ብር በጣም አንገፈገፈኝ ወጪው ማለት ነው። እንግዲህ ያው ነው፣ ዛሬም ያኔም ያው ነው፣ ተመሳሳይ ነው። እንትኑ የብር ማደግና ማነስ ነው እንጂ። ስለዚህ በዛን ሰዓት ራሱ ወደ ኢትዮጵያ ያንን ብር አምጥቼ ሳስበው የሆነ ነገር ይሰራልኝ ነበር። ማርያምን ነው የምላችሁ። የ3 ወር ብር በላይ አጥፍቻለሁ እና ያ ጊዜ አስተምሮኛል። በቃ ምንም አልተጠቀምኩም። መጥቶ ምንም ይሄን ጠቀመኝ የምለው ነገር የለኝም በእውነት። እንዲሁ ዝም ብሎ ልብስ ቢሆን ብክንክን ብሎ እዛ ሀገር እንትን የምትሉት ነገር እዚህ አልፎበት ነው የምታገኙት። በቃ ባጭሩ አልፎበት ነው የምታገኙት። ምንም የሚጠቅማችሁ ነገር የለም። አንድ ቀሚስ ገዝቼ አልገባሁም ለራሴ። አንድ ቀሚስ እዚህ መጥቼ ራሷን በእውነት ነው የምላችሁ በ4500 ብር ያሰፋው ቀሚስ እንዴት እንደሚያምር ከነነጠላው ምን። አሁን እዛ ግን ቢሆን አስባችሁ 9000 10,000 ድረስ ነው አወጣችሁ የምትገዙት። ኢቭን ሽፎን እንኳን ልጥለብ ብትሉ ማለት ነው። ስለዚህ ለምንድን ነው የሁሉ ኪሳራ? ለምንድን ነው የሁሉ ወጪ? በዛ ላይ ሸክም ማሰብ ስንት ነገር ነው የምትጎዱት። እና እንደዚህ ብልጥ መሆን አለባችሁ በቃ። ምክንያቱም ትናንት ካልተማራችሁ ዛሬ ከሚነግራችሁ ደግሞ ተማሩ ማለት ነው። ያየው ሰው ሲነግራችሁ ማለት ነው። እና እንደዚህ ነው እንግዲህ ያለኝ ነገር ይሄ ነው። እውነት ለመናገር እኔ ለማንም ማንም ከዛ ሲመጣ ኮተት ይዞ ይምጣ ብዬ አይደለም። የምንም የልብስም ዘር ይሁን የቃም ዘር ይሁን ምንም ነገር ይዞ አይምጣ። ብርና ብር ብቻ ይዛችሁ ሀገራችሁ ሲገቡ ብራችሁ ብቻ ነው በቃ። እውነቴን ነው የምላችሁ። ስለዚህ ውድ ቤተሰቦቼ እጅጉን ነው የምወዳችሁ፣ እጅጉን ነው የማከብራችሁ። ሰላማችሁ ብዝት ይበልልኝ። ሌላም ጥያቄ ካላችሁ ኮሜንት ላይ አስቀምጡ። ያየሁት ነገር ካለና እንግዲህ ምናልባት የማውቀው ነገር ከሆነ እመልሳለሁ ማለት ነው። ያላየሁትን ግን ይሄ ነው ብዬ በግምትም አልናገር ማለት ነው። እና እኔ ብዙ ጊዜ አሁን 5 ስልክ ይፈቀደም ሲሉ አላየሁም። በአይኔ ስላላየሁ ይሄ ነው ብዬ በኮንፊደንስ የምናገርበት ነው አንደበት የለኝም። በቃ ኢቨን በቃ እንደው እርግጠኛ ነኝ 3-4 ስልክ እንደሚያልፍ አውቃለሁኝ። ግን ከዛ በላይ ይለፍ አይለፍ አላውቅም፣ ምንም አላውቅም። ለምን ራሴ ስላላየሁት ማለት ነው። እኔ ያየሁትን ግን ይሄ ነው መንገዱ ለማለት እወዳለሁኝ። ላይክ እያደረጋችሁ አበረታቱኝ ቤተሰቦቼ። እኔም ክረምት እየመጣ ነው፣ ስራ አልጀመርኩም። ስራ ክረምቱ ይለፍ በቃ። ክረምቱን አረፍ ብዬ መስከረም ላይ በአዲስ መንፈስ በአዲስ አእምሮ አዲስ ስራ ብጀምር ይሻላል የሚለውና ስቀጥልም ደግሞ እስኪ የምኖርበትን ቦታ ገና በደንብ አላስተካከልኩም። በነገራችን ላይ አሁን ላይ ቤቴ ውስጥ ነው የምኖረው። ቤቴ መኖሪያ ቤቴ ነው፣ ግን ለስራ ምቹ ስላልሆነ የመቀየርም አላማ አለኝ፣ ግን እግዚአብሔር ነው ያውቀው። ለማንኛውም እኔ እንደዛ አስባለሁኝ። እናንተም እስኪ በጸሎታቸው አስቡኝ። የሚሆነውን አብረን እናያለን። እናንተም እንደ ሀሳብ የምትመክሩኝ ነገር ካለ ኮሜንት ላይ አስቀምጡልኝ። ተሞክሮ ያላችሁ በተለይ እስኪ አሁን እንደው እንዲህ ብታደርጊ ጥናቱ በቃ እርግጠኛ የሆነ ጥናት ያላችሁ ሰዎች ይህን ስራ ብትጀምሪ ምናምን የምትሉት ነገር የራሴ አለ፣ ግን እስኪ እናንተም የሆነ የራሳችሁን እንትን ብትጽፉልኝ ደስ ይለኛል። እና በተረፈ ወዳችኋለሁ። መልካም ቀን ይሁንላችሁ።